ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። ዛሬ በመቱ ዩኒቨርሲቲ ኢንጂነሪንግ እና ቴክኖሎጂ ኮሌጅ መካኒካል ዲፓርትመንት መምህራን አንድ አዲስ ፈጠራ የሰሩ ተመራማሪዎች አሉ። ምን እንደሆነ ከነሱ ጋር ባደረግነው ቆይታ ነግረውናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። መምህር አሰፋ እባላለሁ። በመቱ ዩኒቨርሲቲ የመካኒካል ኢንጂነሪንግ አስተማሪ ነኝ። ስሜ አደመሳ ይባላልው በመካኒካል ምህንድስና የመቱ ዩኒቨርሲቲ መምህር ነኝ። እኛ ትልቁ የስራ ፈጠራችን ከቡና ገለባ ከሰል ማምረት ነው። እሱንም ከሰል አምርተን ወደ ውጤታማነት በቅርቡ መተናል ማለት ነው እና ከሚጣል ከዌስቴጅ የቡና ገለባ ወደ አስፈላጊ ወደ ሆነ ምርት ነው የቀየር ነው እና ለዚህም ሲባል ደግሞ በጣም ደስ የሚል ከስራ ባልደረባዬ ጋር በመሆን ትልቅ ፕሮቨርብ አዘጋጅተናል። ሎካል ፕሮዳክት ግሎባል ኢምፓክት የሚል ነው። አካባቢ ስጋት የነበረ ነገር ነው። የቡና ገለባ ብዙ የቡና ምርት ስለሚመረት ከተማው በሱ ተበክሎ ነበር። ያንን ወደ ውጤት ስለቀየሩ እኛ ደስተኞች ነን። ኢኖቬሽን እና በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ አንድ ኮል ይወጣል። የፈጠራ ውጤት ያላችሁ በዚህ ዙሪያ መስሩ ሲባል እዛ ሪፖርት አደረግንና ይሄ የምታዩ ከሰል አሁን በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ፈንድ ተደርጎ እየተሰራ ያለ ነው። ስለዚህ ፈጠራው ከፍላጎት የመጣ ከእይታ የመጣ ከዛ ደግሞ ወደ ሪሰርች ወደ ምርምር ሄዶ አሁን ለማህበረሰቡ ተደራሽ መደረግ አለበት በሚል ቴክኖሎጂ ትራንስፈር ያለ ነው ማለት ነው። ይሄንን የፈጠራ ስራ መስራታችን ከኢንቫይሮንመንት ጋር በተያያዘ መልኩ ዲፎረስቴሽንን ያስቀርልናል። ሁለተኛ ነገር ግን በጣም ለዚህ ስራ ያነሳሳን ትልቁ ነገር ናገረው በመቱ ዩኒቨርሲቲ የቡና ገለባ አወጋገድ ስርዓት በኢንቫይሮንመንታል ኢምፓክት ፕሮብለም ውስጥ በጣም ችግር ስለነበረ ያንን እነሱ ሲያስወግዱ ራሱ በጣም ከአመት ወደ አመት ትልቅ ጭንቅ ውስጥ ነው የሚገቡት። ስለዚህ ይሄን ነገር እኛ ለምን ዩዝፉል ወደ ሆነ ፎርም ለምን አንቀይረውም በማለት ተነሳን። ከዛ በኋላ አሁን ወደምታዩት ወደ አማረና ድሬብል ወደ ከሰል ቀይረናል ማለት ነው። ፕሮብሌሙ ምንድነው? አብዛኛው ማህበረሰብ እንደምታዩት የሚጠቀመው የማገዶ እንጨትና ሎካል የሆነ ከሰል ነው የሚጠቀመው ወይም ፋየር ውድና ውድ ቻርኮል የሚባለው ማለት ነው። እሱ ደግሞ ብዙ የጤና እክሎች አሉት። ለምሳሌ እስቲ ከተሰራው ካየነው የደብሊውኤችኦ ሪፖርት ብናይ ለምሳሌ ከ2010 እስከ 2019 3.8 ሚሊዮን ህዝብ ሞቷል። በምንድነው? በኢንዶር ኤር ፖሊሽን ወይም ቤት ውስጥ በሚፈጠር ከሰል ጭስ። ስለዚህ ጭሱ በካይ ስለሆነ በካይ ጋዞችን ስለሚያመጣ ከዛ ነው ኢኒሼሽናችን ከዛ ነው ማለት ነው። ሌላኛው ደግሞ አሁን አብዛኛው ህዝብ ከሰልን ከጫካ ነው ቆርጦ የሚያመጣው ዛፎቹ። ስለዚህ እነዚህ ዛፎቹ ደግሞ ዲፎረስቴሽን ያስከትላሉ ወይም የበረሃማነት እንዲስፋፋ ያደርጋል። ስለዚህ ከዛ ፕሮብሌም የተነሳ ነው ወደ ጥቅሞቹ እንደዛ ናቸው። ኢንዶር ኤር ፖሊሽን እና ዲፎረስቴሽን ያስቀርልናል። እንዲሁም ሴቶች እናቶች እንጨት ለመልቀም የሚያጠፉትን ጊዜ ይቆጥባል ማለት ነው። ብዙ ጊዜ ከጫካ ነው እንጨት ተለቅሞ የሚመጣው። ያ ደግሞ ዌስቴጅ ነው፣ ታይም ዌስቴጅ አለ። ስለዚህ ጥቅሞቹ ሄልዚ ኪችን እንዲኖር ያደርጋል። ሌላ ሶስተኛው ደግሞ አሁን የቡና ገለባ በሚወገድበት ጊዜ ወደ ጥቅም በመናውልበት ጊዜ ትልቁ ችግር ምንድነው? የመዘጋጃ የቆሻሻ አወጋገድ አለ። ቡና ደግሞ ያው እንደ ዌስት ነው የሚቆጠረው። ስለዚህ እኛ ዌስት ማኔጅመንት ሲስተሙንም በዛው እየሰራን ነው ማለት ነው። እነዚህ ሶስቱ በተጨባጭ እነዚህ ሶስቱ ይነሳሉ ማለት ነው። ቤት ውስጥ ያለ ጭስን ይቀንሳል፣ ዲፎረስቴሽንን ወይም በረሃማነትን ይቀንሳል። ከዛ ደግሞ የዌስት ማኔጅመንት ሲስተም ደግሞ አስተዋጽኦ ያደርጋል ማለት ነው። እነዚህ ናቸው በእኔ በኩል ያሉ ጥቅሞች። እኛ ትልቅ ሚዲያ ተከፍቶልን ያለንን የከሰል ምርት በአግባቡ ብናስተዋውቅና ወደ ገበያው ብንወጣ የሚል ነው። ግን ያም ሆነ ይህ እኛ እስካሁን በራሳችን የሰራነው ትልቁ ነገር ከተማ ላይ ያሉ የቡና ጀበና የሚያፈሉ ሰዎች ጋር ወስደን ከሰላችንን ቼክ በምናስደርግበት ሰዓት ሃይድሬብል ነው። ምክንያቱም ሎካል ላይ ያለው ከሰል ብዙም
የቆይታ ጊዜው አጭር በመሆኑ ላልሆነ ወጪ ይዳረጋሉ። ስለዚህ ይሄ እኛ ያመረትነው ከሰል አንዱ ሞልድ ብቻ 3 ሰዓት ተኩልና ከዛ በላይ ይቆያል። ስለዚህ ብዙ አድቫንቴጅስ ሆነው ስላገኙት ብዙ ተጠቃሚዎች በተደጋጋሚ ሲጠይቁን አይተናል። ሌላው ነገር ሆቴሎች ላይ እነዚህ ጥብስ ምናምን የሚሰሩ ሰዎች ቆይታ ስላለው ኢነርጂ ሴቭ አድርጎ ስለሚቆይ ሙከራ አድርገን የተሳካ ሆኖ አግኝተናል እና ሞር ፕሮሞትድ ቢደረግልንና ወደ ገበያ ብንወጣ የሚለው ነው። ብሪኬት ፕሮዳክሽን ተሰራ። አካባቢ ላይ ችግር እንደሌለው ለረጅም ጊዜ ተቀጣጥሎ መቆየት እንደሚችል በሳይንስ የተረጋገጠ ነገር